አስገብቻለሁ በቃል አዎ ደውሎ አስገብቻለሁ ብሎ ይነግረኛል። እሱም ጋር ደግሞ ደውዬ ደርሶሃል ስለ አዎ ደርሶኛል በትክክል አዎ በትክክል ከዛን እኔ ያንን ቆላ ያለው ከቆላ ጀምሮ ላነሳው ነገር ማለት ነው። ቆላ ወደ ከተማ ቤቱ አልቆ ወደ ከተማ ሲመጡ ቆላ ያለው ቦታ አፈር ውስጥ አሁንም አለ መረጃ ደውላችሁ ማረጋገጥ ትችላላችሁ። እሺ 1.5 ከንግድ ባንክ አወጣው አልሽ። ይሄ ወደ እሳቸው አካውንት የገባ ነው። የኔ ጥያቄ 1.5 ሚሊዮን ብር በሌላ ሰው ስም የገባ ነው አይደል? ወደ እሳቸው አንቺ ልከሽ አንዴ የገባ ነው አይደለም። እኔ ቦርቦር ነው እየሰራው መልከው ቤቱ ስለተጀመረ ቦርቦር እልካለሁ። እንዴት ታዲያ አንቺ የላክሽው መሆኑን መርጣው እንዴት 1.5 ይኸው ብላ የሳቸው በዛን ሰዓት ከውጭ ስመጣ ማለት ነው በ2010 ስመጣ እንደ ቅዳሜ ገብቼ እንደ እሁድ ነው ገብርኤል አስተዳዳሪነት የተቀጠረው። ከዛ በፊት ግን ቁጭ ብሎ ቤቴን ሲሰራ ነበር። በርግጥ ስቴትመንቱ ያን ያክል ብር በተለያየ ጊዜ እንደገባ ያሳያል። በጣም ጥሩ። አንቺ ግን ንግድ ባንክ ስቴትመንቱን በምን ሰጥሽ? አባገዳ ትእዛዝ ወስጄ አባገዳው አብሮኝ ሄዶ አሁንም አባገዳ ትክክል አይደለም አባገዳም እየተወነጀለ ስለሆነ እነሱንም አሁን እንዲጠየቁ ምን ብለው ጻፉ? እነሱ ምን ብለው ጻፉ? በዚህ ሰው በዚህ ቁጥር የገባ ብር እንዲታይልን ተብሎ ንግድ ባንክ ሄደን ከአንደኛው አባገዳ ጋር ብቻዬንም አይደለም ከታጣቂ ጋር አብረን ሄደን ነው የወጣው ያሲፒው ስቴትመንቱ ማለት ነው። አዎ ህጋዊና ህጋዊ በሆነ መንገድ ይሄ ከየት መጣ የሚባል ነገር እኔን አይደለም የሚጠይቀው። እናንተ ይሄንን በምን አይነት መንገድ አመጣችላችሁ ብሎ አባገዳው መጠየቅ ይችላል። ልክ እኔ አሁን እንደምጠይቀው ማለት ነው። ገባ? ከዛ ውጪ ቦታውን ገዛውት ለሚለው ቦታውን አልገዛም። ያው የክደት ስለሆነ ቤቱን አልሰራችም የሚለው ቤቱን የሰራው እኔን ቤቱን አልሰራም እሱ። ቆላ አፈሩ አለ ጣራና ግርግዳው ድንጋይ ሸጦ ነው የመጣው። ቆርቆሮ ሸጦ ነው የመጣው። ምንም የሚያውቀዋል ምንም የለው። አህያ ሸጬ ጤፍ ሸጬ በሬ ሸጬ ምን ነው እኔ ነኝ የሰራሁት ነው እኔ አላውቀውም ወይ? እኔ እስከነበርኩበት ድረስ እኮ የሲቃይ ነው በጫው ፍትፍት እኮ አሲዘውኝ ሰው እርሻ ውለውኛል። በጫው ፍትፍት ማለት ነው። ወንድም ያውቃል። እውነት ለምን ትደበቃለች ነው? እውነቱን ለምን አያወጣም ነው? እኔ እኮ ከገንዘቡ የበለጠ እኮ የሱ አባትነት ይበልጥብኝ ነበር አይደል እንዴ? ግን በዚህ ልክ እኔ ወይ አባቴ አይደለም የኢትዮጵያ ሕዝብ እንዲፈርደኝ ዲኤንኤ ያስመርምሩ። ምክንያቱም እኔ ራሱ ማመን ያቃተኝ ነው ከአንደበቱ የሚወጣው ቃላት ማለት ነው። እንደዚህ አድርጋ እኔ አንድ ሚስጥር የደበቅኩት አለ እስካሁን። ይሄንን ነገር ግን ከዘረዘረው ለምን የልጄን አባት ስም መጥራት ከበደው? ለምን ከበደው? ተናገሩ እኮ አልጠራውም። የመጀመሪያ ባሌ ከሱም ጋርም የተለያየበት አልሞተም። ደውለ ማረጋገጥ ይችላል።